እሱን ወስጄው እዛ ልደቱ ቦታ እዛ 1 ሰዓት ምናምን ጠብቅኩት። ከዛን ወደ ሆስፒታል ይዤው መጣ። እሱን ያስመሸኝ። አንዳንድ ጊዜ በጣም ክሎዝ ስትሆኑ ያው ዋጋ ትከፍላላችሁ። ደስ ነው የሚለኝ ያው እንደ ቤተሰብ ስለሆነ በጣም መወዳቸው ልጆች አሉ። አንድ ደግሞ ኦቲዝም የሆነ ልጅ አለ። ማውራት አይችልም ምናምን ግን በቃ እናትና አባቱ በጣም ነው ትረስት የሚያደርጉኝ እኔን። ኖርማሊ ምንም ሳልጠየፍ ነው የምሰራውና በቃ እኔን ሲያይ በጣም ነው የሚስቀው ምናምን። አክት ሲያደርጉ ደግሞ ኢንጆይ እንዲያደርጉ ስታደርጓቸው በጣም በቃ ማለት አይምሯችሁ ነው የሚያርፈው። እሱ ኦልሬዲ ትምህርት ቤት ወጥቶ እንዳይረፍድበት ብዬ ኦልሬዲ አብዛኛውን ጊዜ ስራዬን ከ1 ሰዓት በፊት ሎክ አረገውና ወደሱ ነው የሚሄደው። መንገድ ላይ ተዘጋግቶ ውጪ ወጥቶ እንትን እንዳይል አንዳንዴ ፀሐይ ላይ ቁጭ ብሎ እንዳይጠብቀኝ ሶ early ነው የሚሄድለት። ምንም ስራ ቢሆን ያንን 1 ሰዓቱን ኮመን ሰዓት ስለሆነ ከሰኞ እስከ ዓርብ እሄድለታለሁ። ልጅህስ የት ነው? ተኝቷል ልጄ ተኝቷል። አሁን እኮ ከምሽቱ 4 ሰዓት ነው። ነገ 20 ጉዳይ ነው በኢትዮጵያ ከምሽቱ 4 ሰዓት ሊሆን ሶ እንትን እንላለን። እሺ አዎ እንዴ በመድኃኒዓለም በቃ ደስ ነው የሚላችሁ። አስባችሁታል? በቃ የሆኑ እናት የሆኑ ትልቅ ሴትዮ በቃ እጃቸውን ደገፍ ብለው ሲወርዱ ከመኪናቸው አባት የሆነ ምናምን ደገፍ ስታረጉት ምናምን ሊወድቅ ስትል ደገፍ ስታረጉት በቃ ማለት ኦልሬዲ ያው እኔም ሽማግሌ ሆኛለሁና ወደዛው መስመር መግባታችን አይቀርምና በቃ በዛ ውስጥ ነው የምታዩት ራሳችሁን። በቃ ሄደን እንደዚህ ነው የምንሆነው ማለት ነው ዶላር ብላችሁ በቃ ዊልቸር ላይ ሆኖ መንቀሳቀስ ሲያቅታቸው ስታዩ እኔ ከስንት ዓመት በኋላ ነው እንደዚህ መሆኑ ትላለህ ማለት ነው። ሊቭ እንዳልገባ አገደኝ መላበሉኝ። ምን አሳይተሽ ነው የዘጋብሽ? ተኛ በቃ የኛ ወራይል ከማይ አይ ነው ሃዩ በቃ ደናደሩና ጧት እንገናኝ። በእናንተ ማታ በኢትዮጵያ 2 ሰዓት እና 3 ሰዓት ላይ ስለ ሼር አድርጎት ቪዲዮውን ኑና ተማሩ። እሺ በጣም ይጠቅማችኋል። በጣም ትልቅ ሰው ነው ይዤላችሁ የምመጣው። ስለ ኤአይ የተወሰነ ነገር እንማራለን። ሁለት ተኛ በቃ ሶ እንደዛ እናደርጋለን። ወዳችኋለሁ። ደህና ደሩ።